ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲሱ አካውንቴ በበዓል ቀን መጥቻለሁ ማለት ነው። ዛሬ በአመት አንዴ የሚመጣው የመስቀል በዓል ነው ማለት ነው። ዛሬ አብረን እንውላለን፣ ሂደን ችቦ እናበራለን፣ የመሳሰሉትን ነገር ብቻ የዛሬ ውሎዬን በደንብ አድርጌ ያሳያችኋለሁ ማለት ነው። ሰፈር ጓደኞቼ ጋር ሄዳለሁ ምናምን፣ ታች ሰፈር የድሮ የነበርኩበት ሰፈር እዛ ሄዳለሁ። ከዛ ከነሱ ጋር ትንሽ ሰፈር ውስጥ ያው እንጫወታለን፣ እንዝናናለን ምናምን። ከዛ በኋላ እሱን ስጨርስ ወደ ማታ አካባቢ ችቦ በሚበራበት ታይም ቤተክርስቲያን ሄደን እናበራለን። እና ደግሞ ይሄ አዲስ አካውንቴ ነው፣ በሱ በበዓል ቀን የመጣሁት ማለት ነው። ሰፈር ውስጥም ችቦ ይበራል መሰለኝ፣ አይ ቲንክ እሱንም አብረን እናበራለን ማለት ነው ቤተክርስቲያን ካበራን በኋላ። እና ደግሞ አቤኒ ለምን አካውንት ቀየርክ? ያኛው ላይ እኮ አሪፍ እየሰራ ነበር ምናምን ላላችሁኝ ደግሞ አካውንት የቀየርኩበት ምክንያት ምን መሰላችሁ? ያኛው አካውንቴ ብዙ የዩቲዩብ ህጎችን አላውቅም ነበረ። ማለት ዩቲዩብ ላይ ብዙ ህጎች አሉ። ኮፒራይት አለ። ከኮፒራይት ሌላ ደግሞ በቃ ብዙ አለ አይደል? ፖስት ስትሉ የሚስተካከሉ ነገሮች አሉ። ውስጥ ላይ ዲስክሪፕሽን ታግ ማድረግ ያለባችሁ ነገር ብቻ ብዙ ነገሮች ነበሩ። እነሱን አሁን ተምሬ ምናምን ዩቲዩብ ላይ እያየሁኝ አሉ የሚያስተምሩ ዩቲዩብ ላይ። እሱን ሳታዩ ባጀምሩ እንደኔ ነው የምትሆኑት ማለት ነው። ኮፒራይት ምናምን ያስቸግራችኋል። እሱን ተምሬ እንደገና ደግሞ ቪዲዮ ኤዲቲንግም እየተማርኩ ነበረ። ኤዲቲንጉን እየተማርኩ ኮርስ ሰጥተውናል፣ የዩቲዩብ ኮፒራይት ምናምን። እሱም አለላችሁ የዩቲዩብ ሊንኩን ይኸው ከዚህ ጋር በታች ያለው የዩቲዩብ ሊንኩ ነው ማለት ነው። በሱ እየገባችሁ የሙሉ የዩቲዩብ ኮርስ አለ። በፓርት የተከፋፈሉ አሉ። ኮሜዲያን እሸቱ ነው የሚያስተምረው፣ ገብታችሁ ተማሩ ላለው። እኔ በደንብ ነው የጠቀመኝ፣ ለዛ ነው አዲስ አካውንት የከፈትኩት። እና አካውንት በዚህ ነው መለቅላችሁ ማለት ነው። አሁን ውላችን እንጀምራለን። አሁን ቤት ነው ያለሁት፣ ሰዓቱም ገና ነው። አይ ቲንክ ይመስለኛል 4 ሰዓት 5 ሰዓት እንጃ። እንዴ 6 ሰዓት ሊሆን እናንተ ያሱ 6 ሰዓት ሊሆን 6 ሰዓት ሊሆን 5 ደቂቃ ምናምን የቀረው ለ6 ሰዓት 8 ሰዓት ምናምን ቦታ ከዚህ ከቤት ይበቃኛል። እዛ ለሚኖረን ጊዜ ሰፊ ጊዜ ይኖረኛል ብያለሁ አስባለሁ። አሁን ጉዟችን የሚሆነው ምሳችንን ምናምን እንብላና ያው ምግብ አስፈላጊ ነው። ምግብ በልቼ ወደ ታች ሰፈር ሄዳለሁ ማለት ነው። ያው ጋይስ አሁን ሰፈር መተናል። እዚህ ጋር አዲስ ማታውቁት ልጅ አለ፣ ላስተዋውቃችሁ። ሚኪ ይባላል። አይናፋር ነው፣ ያፍራል። አሁን ሰፈር ውስጥ ችቦ አይበራም፣ ከቤተክርስቲያን በኋላ ነው። ጉዟችን የሚሆነው ወደ ቤተክርስቲያን ነው። እዚህ ጋር ቅዳ አለ፣ ቅዳን አሳይ። እንግዲህ የቤተ ክርስቲያን ችቦ አብርተን ወደ ግቢ መተናል። ግቢ ያለውን ፕሮግራም ደግሞ እናሳያችኋለን። አዲስ አካውንት ነው። ሰብስክራይብ እና ላይክ ፒስ አውት። የመስቀሉ ምስጢር
ምን እንደሆነ ያልተገለጸላቸው ሰዎች ለመስቀሉ ብዙ ስም ይሰጡታል፣ ብዙ ከለር ይቀቡታል። መስቀል አምላክ አይደለም፣ ለኛ ለምናመልከው አይደለም ያለው። ከኔ ጋር ናችሁ? ለምናመልከው አይደለም ያለው፣ ለምናምነው ነው ያለው። ለምናምነው ማንን ለምናምነው? እግዚአብሔር አምላክን ለምናመልከው፣ መስቀሉን ደግሞ ለምናምንበት ማለት ነው። መስቀሉን የምናምንበት ምንድነው ብለን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን ያፈሰሰበት፣ አጥንቱን የከሰከሰበት፣ ስጋውን የቆረሰበት መሆኑን ለምናምነው ማለት ነው። የሚያድነው መስቀል አይደለም። የሚያድነው መድኃኒዓለም ክርስቶስ የኔና የናንተ አምላክ ሰማይና ምድርን ያፈጠረው አምላክ እኛ ሳይገባን እንዲገባን እያደረገ የጎደለውን እየሞላ የተጣመመውን እያቃና ጨለማውን በብርሃን ብርሃን ደግሞ በጨለማ እያፈራረቀ የሚያኖረን አምላክ መድኃኒዓለም ክርስቶስ ምናችን አዳኛችን ማለት ነው፣ አምላካችን ማለት ነው። ነገር ግን ሲያድነን በመስቀሉ ላይ ወላጆችም ያዟቸው መልኩ የመስቀል በዓልን በሚገርም መልኩ እያከበርን ነው። አሁን ችቦ በርቶ እያለቀ ነው። ማሳያችሁ ነገር ካለ አሳያችኋለሁ፣ ከሌለ ግን በዚሁ እንሰናበታለን ማለት ነው። ሮቤል የሚላችሁ ነገር አለ፣ እሱን በተግባር እንድታሳዩን እንፈልጋለን። ይህ አዲስ አካውንት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ አውት